አንድ ሺህ ብር አለኝ። ታድለሽ ዛሬ እድሜ ለእናንተ ለትልቁም ነገር የሚበቃበት። Here I come. Next up is Ethiopia, where a typical school lunch is injera with lentils, stew, cooked vegetables, and mango juice. What? To dip it into the stew. So what we can do is just tear the injera. Those soft chickpeas, the seasoning in there. Yes, this is a spongy fermented Okay. Smells really good. I just want to play with it. Amazing. Proof. Soup. Today. Away. Louis. Camera. Opera. Kara. ከጦርነት የተመለሰ ፈረስ ለሰርገኞች የተተኮሰ ጥይት ያስደነግጠው። ከዚህ በፊት በጣም ብዙ ከባባድ የማያልፉ የሚመስሉ ችግሮችን አልፈሻል። ያሁንም ያልፋል፣ ይነጋል። በርቺልኝ። Aduh, astaga Mimo. Kamu nyemplung ke cat ya? Meong. Sini, biar dibersihin. University. እግር 5 ኪሎ ሜትር በመኪና ስንት ሜትር ነው? ያገደገም በእግር 5 ኪሎ ሜትር በመኪና ስንት ኪሎ ሜትር? A few moments later. 2000 years later. በእግር 5 ኪሎ ሜትር ለመኪና 1 ኪሎ ሜትር ነው። Brain not braining, study not studying, sleep not sleeping, money not moneying, nobody loving, everybody hating, mouth always eating, eyes always watering, nothing understanding. ዩኒቨርሲቲ ተማሪዎች 3ኛ ዓመት ሲጨርሱ 4ኛ ዓመት ከመግባታቸው በፊት ለአንድ ዓመት ይሄ በነፃ ያስተማራቸውን ማህበረሰብ ለማገልገልም ራሳቸውም ተግባራዊ ትምህርት እንዲያገኙ በየክልሉ ሄደው በየሙያቸው 1000 ብር አለኝ። ታድለሽ ምሳሌ ነው። 1000 ብር አለኝ። እሺ ምግብ ቤት ሄጄ 600 ብር ከፈልኩ። ምን በልተሽ ነው ማዬ? ምን አገባ እንደው አፈር ያስበላ። ምሳሌ ነው አልኩ አይደል እንዴ? ምሳሌ ነው። እባክህ እሺ በቃ እሺ 600 ብር ከፈልኩ። ስንት ብር ይቀረኛል? በምንድን ነው የከፈልሽው? ምን አገባ በምን እንደምከፍል ምን አገባ? አይደለም እኮ ቆይ ልንገርሽ ለአንቺ ብዬ እኮ ነው። በአቢሲኒያ ባንክ ፖስ ሞባይል ባንኪንግ ወይም ደግሞ በኪአር ኮድ ከ500 ብር ጀምሮ ትከፍይ ማለት ነው። እጣ አለው። ሽልማቱ ደግሞ ባለ 2 መኝታ ቤት እኮ ነው ማዬ። ቤት እንደዚሁ በቀልድ? መጀመሪያ እዚህ ጣውስ ለመግባት የአቢሲኒያ ባንክ አካውንት ሊኖርሽ ይገባል። እሺ የምትከፍይው ብር ደግሞ 500 እና ከዛ በላይ መሆን አለበት። እሺ የትኛውንም ክፍያ ልትፈጽሚ ስትይ ማለት ነው የአቢሲኒያ ባንክ
ፖስት ማሽን ወይም ሞባይል ባንኪንግ እና ኪአር ኮድ ይሁንልኝ በይሽ ማይ። ከዛ የቤት ባለቤት ትሆኛለሽ። ይሄማ ሲሳይ ነው። ለኔም ደግሞ እኮ ማለት ነው ሳምሰንግ ሞባይል የላፕቶፕ እና አንሊሚትድ አመታዊ የኢንተርኔት ፓኬጅ ይኖረኛል እኮ። እንደዚሁ እንደ ቀልድ እንደው የቤት ባለቤት ልሆን ነው። እኔም እንደ ቀልድ ላፕቶፕ ሊኖረኝ ነው። ወይ ጉድ! ዛሬ እድሜ ለእናንተ ለትልቅ ቁም ነገር የሚበቃበት ቀን ስለሆነ በቶሎ ለመውጣት በጠዋት ተነሳውና ቤቱን ካጸዳዳው በኋላ የፈጠነ እንጀራዬን ጋገርኩ። እዚህ ጋር ላዳረሰው ብዬ ብድግ አደረገዋለሁ። 2 ጆሮ አልወጣም። በል ስራ ያውጣ አልኩና ደግሞ ለቁርስ እንቁላል መጥበስ ጀመርኩ። ያው ዘይት ውድ ስለሆነ በክትባት መልክ 3 ጠብታ አደረኩለት። ፖሊዮ በሉት። ከዛ እንደ ነገሩ እንቁላሊቷን ጠባበስኳትና ሽንኩርት፣ ቃሪያ ምናምን ከሞጀርኩበት በኋላ አሸተዋለሁ። ዋላ አቦ ሲጥም አያምርም? ከዛ ደግሞ እኔ እስከ እግር ጥሎኝ በምን አንሳለሁ አልኩና በደቂቃዎች ውስጥ ቤቴን ፏ አድርጌ እጣኔንም አጫጭሼ ሳበቃ ማሚን ቁርስ እንብላ ብዬ ቀሰቀስኳትና እያመሰገነችኝ ቁርሲቷን ከተጎራረስናት በኋላ ልብሳችንን ቀይረን እንዲህ ፏ ብልጭ ብለን ተያይዘን ወደ አፊ ኮስሞት። እናቱ አቤት። እዚህ ሰፈር ፖሊስ አይተሻል እንዴ? ኧረ አላየሁም። በይ አፍጥኙ፣ ያለሽን አምጪ። እዩት ይሄን ጀዝባ፣ እዩት ይሄን ሞኝ ሰፈሬ መጥቶ አንግሊ ሰራኝ። ልኬን እንኳን ሳያውቅ ዛፓ እንደሆንኩኝ ከእጄ ጣለልኝ። አንካተመስ። ወይኔ ዛፓ ነሽ እንዴ? አይ ዴ እያከበርኩ ነው። ደግሞ ንቀት ደህና ማስክ እንኳን አታደርግም። ከየት ልግዛ? ከአሊባባ ወይ ከአማዞን ነዋ። ማስተር ካርድስ? እሱንማ በ5 ደቂቃ ጨዋታ ነው እንጂ ልሰርቅሽ አልነበረም። ኧረ ሙች ስትገረፍ ታወራዋለህ። ሄሎ ሄሎ ሄሎ፣ አቤት። ትሰማኛለህ? አስረዳሽ። አቤት። የአማርኝን ነገሮች ሁሉ በዝርዝር እዚህ ላይ ጽፋቸዋለሁ። እነዚህን ሁሉ ይዘህልኝ ካልመጣህ ግን እዚች ቤት ድርሽ እንዳትላት። አምቦሊን ገፈሽተህ በቆጭቆጫና በማዮኒዝ አዋስተህ ሰጋቱራ እንደ ፍሬንች ፍራንስ ነስንሰህ ልሙጥ በሆነ ዝርግ ሳህን ቀዝቀዝ ካለ ሼፕስና ሰበናፕ ጋር ይዘህልኝ ትመጣለህ። አቤት አቤት። የሴጣን ጎረቤት። ሁለተኛ ሰው ያልረገጠው አፈር በቲማቲም ድልህ አዋስተህ ሳይከካ በተቦካ ከገብስ የተሰራ ወጥ ጋር ይዘህልኝ ትመጣለህ። ሶስተኛ ይቅርታ የኔ መቤት ተሳስቷል። እኔ እዚህ ስልክ ባለቤት አይደለሁም። አሁን ነው ገና ከጎማ ውስጥ የነቃሁት። እኔ ምንም የማውቀው ነገር የለም። ስልክ ማንሳት ስለምችል ብቻ ነው ስልኩን ያነሳሁት። መዝጋትም እችላለሁ እንዳይቀረጠፍሽ። አንተ አመድ አፋሽ ገፈት ቀማሽ ራሽ ስልኩን ዘጋኸው። እሺ እንተያያለን። እዚህ ቤት ትመጣት አይደለ? መንጃ ፍቃድ ምን አጠፋው? ምንም። እና ለምን አስቆምከኝ? አንድ ቀን ማጥፋትህ ስለማይቀር ካሁኑ ግቦ ስጠኝ። ቀብድ አላጠፋማ። የሰው ልጅ ነህ። ከሰው ስህተት ከብረት ዝገት አይጠፋም። አንድ ቅቅል ጋብዘኝ። እኔ የማስተዳድረው ቤተሰብ አለብኝ። ለአንተ ቅቅል ጋብዤ ልጆቼን ምን ላብላ? እኔም የማስተዳድራቸው ልጆች የሉብኝም። ቅቅል የለመደ ሆድ ግን አለኝ። ለአንተ ሆድ ሲባል ልጆቼ ጾማቸውን ይደሩ፣ ለአንተ ልጆች ሲባል ሆዴ ጾሙን ይደር። ምንድን ነው አለቃ? ይሄ ትራፊክ ምንም ሳላጠፋ ጉቦ ስጠኝና አንድ ቅቅል ጋብዘኝ እያለኝ ነው። አንተ ወራዳ፣ የቆምክለትን ዓላማ የማታውቅ ራስ ወዳድ፣ ብቻህን አንድ ቅቅል ልበላ ነው? 2 ቅቅል አድርግልን። ሰላም። እኔ ሰላም። ምን ነበር? ቶሎ ፍቅር እያያዘኝ አስቸገረኝና መድኃኒት ፈልጌ ነበር። ቶሎ ነው ፍቅር እንይዘ? አዎ የኔ ፍቅር። አያትህን እንደምትላ ማለት ነው። እናቴ ነገ ጸበል ቅመሽ። አያቴ ሙሾ ይል እንዴ አንተ? እሺ እናትህን ንገራት። እናቴ ጃጋለች እንዴ? እንደውም አልተጠራችም። ና ልንገሽ አለ ቀበል። ስንት ነው? 150 ብር። አቅማለሽ? እሺ 150 ብር። እሺ ያያ 50 ብር መልሳለሽ። ቼኑ ስንት ነው? ቼን ፈለግሽ እንዴ? አዎ ቼን 100 ብር ላንቺ ደንበኛ ስለሆነ 100 ብር እኮ ነው ያልኩት። 50 ብር ትሰጠኛለህ እንዴ? ይሄ ስንት ነው ያልከኝ? ይሄኛው 150 እና ይሄስ? ይሄ 100 ብር እና 250 ማለት ነው። ሁለቱ 250 እና አልተማርክም? እየውስጥ ስንት ነው እጅ ላይ ያለው? እጅ ላይ 200 እዚህ ጋር 250 እና ምንድን ነው የምትለው? እና ታዲያ እኔ አንተን ያለ ቂጥ ነው እንዴ ላኳለች? እስቲ አንድ ያበረጭው ወይ ቀልቀልልሽ አስቂኝ እስኪ። 2 እናቶች ነበሩና ልጆቻቸውን ብር ተበዳድረው ምናምን ቻይና ይልኳቸዋል ማለት ነው። ከዛ ከሄዱት 2 ልጆች አንደኛው ለእናቱ መኪና ይገዛል፣ ቤት ይገዛል፣ ብድዋን እንዳለ ይከፋፍላል። በቃ ላይፎን ይልል ያጣፍጥላታል ማለት ነው። ከዛም በኋላ ይሄንን ሁሉ ያየች አንድ የዛኛው ልጅ እናት
ግራ ተጋባና ልጅየው ጋር ተደውላለች ማለት ነው። ሰማይ እኔ ልጅ ትሏለች ወይ እናቴ ምናምን ነገር ሲላት ቆይ አንተን የኔ ላኩ ትሏለች። ቻይና ነው አይላክሽም ምናምን ነገር ይላታል። ከዛ እና ታዲያ ምንድነው ካንተ ጋር አብሮ ሄደ ጓደኛ ለእናቱ ቤት መኪና ስንት ነገር ሲገዛ አንተ ድጋሚ እኔን እየደወልክ ብር ላኪ ትለኛለህ ምንድነው ችግር ምናምን ነገር ትሏለች። አይ እናቴ አንቺ እኮ አልገባሽም እሱ ያ ነገር ነው ይላታል። ያ ነገር ደግሞ ምንድነው ትላለች። አረ በቃ ማሚ ጌ ነው ይላታል። ጌ ደግሞ ምንድነው ይላታል። አረ ማሚ ጌ ማለት ያው በቃ ቂጡን ተፉሾ ነው ምናምን እና ታዲያ እኔ አንተን ያለ ቂጥ ነው እንዴ ላኩልሽ? ከዛ የሆነ ነገር ልጋብዝሽ ይላታል ማለት ነው። አንተ እባክህ ከበርገር አታልፍም ምናምን ስትለው አረ ማሚ እንደዛ አይደለም ና እሺ ይላል። እንደነንተና